ሰላም፣ እንዴት ሰነበታችሁ? በእምነት ነኝ። ባለፈው በሰራሁት ቪዲዮ ላይ ስላሳያችሁኝ ድጋፍና ማበረታታት ላቅ ያለ ምስጋና እያቀረብኩኝ ዛሬም እናንተን ይመጥናል ብዬ ያሰብኩትን ፕሮግራም ጀባ ልላችሁ ተገኝቻለሁ። አብሮነታችሁ አይለኝም። የዓለማችን 5 ዝነኛ ሰዎች ትዕቢትና አሳዛኝ መጨረሻቸው። አንደኛ፣ ታንክሪዶ ኔቪስ በወቅቱ የብራዚል ፕሬዝዳንት የነበረ እንዲሁም የፖለቲካ ሰው ሲሆን በአንድ የብራዚል የምርጫ ውድድር የምረጡኝ ቅስቀሳ ጊዜ በተናገረው አይረሴ ንግግር በብዙዎች ዘንድ ይታወሳል። ንግግሩም ከፓርቲ መራጮች የ500,000 ሰዎችን ድምፅ ካገኘው እግዚአብሔር እንኳን ቢመጣ ከስልጣኔ አያወርደኝም ሲል ተደምጧል። በሰዓቱ እንደ መሻቱ ያለውን ያህል ድምፅ ከመራጮቹ ቢያገኝም ወደ ስልጣን ለመቀዳጀት አንድ ቀን ሲቀረው በድንገተኛ ሕመም ከዚህ ዓለም በሞት ተለይቷል። ሁለተኛ፣ ቶማስ አንድሪውስ የእውቁ የታይታኒክ መርከብ ገንቢና ባለጠጋ የሆነው ይሄ ሰው የታይታኒክ መርከብን ሰርቶ በማጠናቀቅ በዘመኑ እጅግ ግዙፍ ብሎም ቅንጡ የብሪቲሽ መዝናኛ የነበረችውን መርከብ የገነባ ሲሆን ከዚህ ስራውን በኋላ በአንድ ጋዜጠኛ በተደረገለት የቃለ መጠይቅ ላይ ስለ መርከቧ ደህንነትና አስተማማኝነት ይጠየቃል። ቶማስም ሲመልስ በአምላኩ ላይ እየተሳለቀ ፈጣሪ እንኳን ሊያሰጥማት እንደማይችል በአጽንኦት ተናገረ። ሆኖም ግን ልክ በታይታኒክ ፊልም ላይ እንዳየነው አትሰጥምም የተባለችው መርከብ በአሳዛኝ ሁኔታ ሚያዝያ 15 ቀን በ1912 ዓመተ ምህረት ስትሰጥም ከ1500 በላይ ከሚሆኑ ሰዎች ጋር ቶማስም አብሮ እስከ መጨረሻው ላይመለስ አሸለበ። ከክስተቱ በኋላ የተጠናከረ ዳሰሳ ቢደረግም አስክሬኑ ፍጹም ሊገኝ አልቻለም። ሶስተኛ፣ ዩሪ ጋጋሪን በ1961 ዓመተ ምህረት ወደ ጠፈር ያመራ የመጀመሪያው ሩሲያዊ ጠፈርተኛ ሲሆን ከጠፈር ወደ ምድር እንደተመለሰ እንዲህ ሲል ተደምጧል። ወደ ላይ ከፍ ብዬ በተደጋጋሚ ተመለከትኩኝ፣ ነገር ግን ፈጣሪን አላየሁትም በማለት የእምነት ክደት ቃሉን እንካችሁ አለ። ሆኖም ግን ይህንን ንግግር ከተናገረ ከወራት በኋላ በአቪዬሽን ስራ ላይ እንዳለ ዓለም ከእርሱ ብዙ እየጠበቀች ገና በ34 ዓመቱ በአጭሩ ተቀጠፈ። አራተኛ፣ ሄዘር ማክዶናልድስ እውቅ አሜሪካዊት ኮሜዲያን የሆነችው ሄዘር እንደ ኤሮፓውያን አቆጣጠር በ2020 በመድረክ ላይ ፈጣሪንና አማኞቹን ያነጣጠረ ትችትን በማቅረብ ላይ ሆና ነበር ያልተጠበቀው ድንገተኛ ቁጣን ያስተናገደችው። በወቅቱም ዓለም አቀፍ ወረርሽኝ የነበረውን የኮቪድ-19 ክትባት ቫክሲን አንከተብም፣ የምናምነው አምላክ ያድነናል ባሉ አማኞች ላይ እጅጉን ብትሳለቅም ንግግሯን ሳትቋጭ ባልታወቀ ምክንያት መድረኩ ላይ ራሷን ስታ በመውደቋ የተነሳ የራስ ቅል ስብራት አጋጥሟት ነበረ። አምስተኛ፣ ካውንት ካሚሎ ቤንሶ ዲ ካቮር ይህ የጣሊያን ጠቅላይ ሚኒስትር የነበረ ግለሰብ በአመራር ዘመኑ የሮማ ካቶሊክ ቤተክርስቲያንን ስልጣን ለመቀነስ በንቃት እንዲሁም በትጋት ይሰራ ነበረ። በአንድ ወቅት ከቤተ ክርስቲያን መሪዎች ጋር በነበረው አለመግባባት እግዚአብሔርን እንኳን አልፈራም ሲል ተደምጧል። በስተመጨረሻም እንደዚህ ዋጋ የከፈለለት የምድር ስልጣን ላይ ሳለ ባልታሰበና ባልተጠበቀ ሁኔታ ሕይወቱ አልፏል። ክስተቱም የተናገረው ንግግር ውጤት እንደሆነ ይነገራል። ውድ የቻናሌ ቤተሰቦች አብራችሁኝ ስለነበራችሁ እጅግ እያመሰገንኩኝ የዛሬው ፕሮግራማችን የተከታተላችሁትን ይመስል ነበር። ያላችሁን ሐሳብ እና አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። መልካም ቆይታ ይሁንላችሁ።